የኢየሱስን ሲጠራ ብቻ ነው በሽተኛ የሚፈወሰው። ይኸውላችሁ በዚህ መጽሐፍ ላይ እንደምናየው ሽባ የነበረው ሰው ብዙ ነገር ተብሏል። አይዞ ረዳሃለን ከጎን እንሆናለን ብለውት ይሆናል። ሳንቲም ሰጥተውለት ይሆናል። ግን ሳንቲም ስለሰጡት ቆሞ አልሄድም። የሆነ ነገር ከጎን ነን ስላሉት ቆሞ አልሄድም። ቆሞ የሄደው የኢየሱስን ስም ስለሰጡት ነው። እኛ አሉት ያለንን እንሰጣለን። እኛ የምንሰጥህ ብርና ወርቅ አይደለም። እኛ የምንሰጥህ የሆኑ ሰዎች የሰጡን ድጋሚ አንሰጥም። እኛ የምንሰጥህ ድጋሚ እዚህ ጋር እንዳትቀመጥ፣ ድጋሚ እዚህ ሰፈር እንዳትገኝ። እኛ የምንሰጥህ ኢየሱስ የሚለውን ስም ነው። አዲቫሪያስ ይህን ስም ስንሰጥህ ከተቀመጥክበት መንደር ትነሳለህ። ይህንን ስም ስንሰጥህ ሰፈር ላይ የምትታወቅበት መታወቂያ ይቀየራል። እስከ ዛሬ እኮ ብዙ ነገር ተሰጥቷል። ብዙ ሳንቲም አግኝታል። ግን ያለው እዛው ነህ። ብዙ ነገር ተብላችሁ ያላችሁት እዛው የሆናችሁ ሰዎች ዛሬ አንድ ስም እንሰጣችኋለን። አኒቫሪያስ ሰው ያለውን ያክል ነው የሚሰጠው። ያለንን ያክል እንሰጣችኋለን። ኢየሱስን እንሰጣችኋለን። ገንዘብ ብንሰጣችሁ ስትወጡ ትጨርሱታላችሁ። እማያልቅም ተመንዝሮ የማያልቅ ስም ግን አለ። ተመንዝሮ የማያልቅ ገንዘብ ሁነኝ ስትለው ገንዘብም ይሆን፣ ጤና ሁነኝ ስትለው ጤናም ይሆን፣ ዘመድ ሁነኝ ስትለው ዘመድም ይሆን። አንድ ስም አለ፣ እሱ ኢየሱስ ይባላል። አንድ ሰው ኢየሱስ ይበልስ። ኢየሱስ ይገቡና ኢየሱስ በሉስ። ኢየሱስ ኃይል ያለው ስም ነው። ጂን የሚንቀጠቀጥለት ስም አኒቫኒያስ። አልንበረከክም ያለ የሚንበረከክለት ስም፣ አልወድቅም ያለ የሚወድቅበት ስም ኢየሱስ ይባላል። ዛሬ ኢየሱስ ስሙ ሲጠራ አልሰግድም ያለው ላይ ይሰግዳል። የኢየሱስ ስም ሲጠራ የማይፈወስ የለም። የኢየሱስ ስም ሲጠራ አልገፋም ያለ ተራራ ሜዳ ነው የሚሆነው። አልናድም ያለ ነገር ሊኖር ይችላል በህይወት ላይ። ይህንን ስም እንጠራዋለን ዛሬ። ይህንን ስም ስንጠራ ሜዳ መሆን ይጀምራል። የማይለቅ መርገም የለም በዚህ ስም። የዘር ማንዘር እርግማን የሚለቅስበት ስም። ምንም ብታደርግ የዘር እርግማን አይለቅም። ይህንን ግን ስም ስጠራ የዘር እርግማን ይለቃል። ይህ ስምን ስጠራ የማይከፈት ዝግ ደጅ የለም። ይህንን ስም ስጠራ የማይሸነፍ ነገር የለም። ይህንን ስም ጠርተህ ድል የማትነሳው ነገር የለም። እኔ እርግጠኛ ሆኜ ነው የምነግራችሁ። ከዚህ በኋላ ከዚህ ስትወጡ በኢየሱስ ስም እያላችሁ ብዙ ነገር ሞክሩ። የማያደርግላችሁ ነገር የለም። የማይሰራላችሁ ነገር የለም። ምክንያቱም አቅም ያለው ስም ስለሆነ፣ አቅም ያለው ስም ስለሆነ፣ ጉልበት ያለው ስም ስለሆነ፣ አልንበረከክም ያለን የሚያንበረክክ ስም ስለሆነ፣ አልሸነፍም ያለን የሚያሸንፍ ስም ስለሆነ፣ ድል ያለው ስም ስለሆነ፣ ይህ ስም ኃይል ያለው ስም ስለሆነ፣ አልከፈትም ያላችሁ ደጅ ላይ ይህንን ስም ጥሩት። የሥራ ሊሆን ይችላል፣ የአገልግሎት ደጅ ሊሆን ይችላል። ይህንን ስም ጥሩበት። በኢየሱስ ስም እገባበታል። የዛኔ ገብታችሁ ታገኙታላችሁ። አሜን አሜን። ምክንያቱም የእናንተ ጥረት አይደለም፣ የጠራችሁ ስም ያስገባችኋል። የጠራችሁ ስም ድል ያለው ስም ስለሆነ፣ የጠራችሁ ስም አቅም ያለው ስም ስለሆነ፣ የጠራችሁ ስም ነገርን መቀየር የሚችል ስም ስለሆነ፣ የጠራችሁ ስም ኃይለኛ ስም ስለሆነ፣ የጠራችሁ ስም ጉልበት ያለው ስም ስለሆነ ይህንን እንድትይዙልኝ እፈልጋለሁ በደንብ። ኢየሱስ ብላችሁ የማትወጡት ተራራ የለም። ኢየሱስ ብላችሁ የማይከፈትላችሁ ስፍራ የለም። ኢየሱስን ብላችሁ ፊተኛ እንጂ ኋለኛ አትሆኑም። ኢየሱስን ጠርታችሁ አሸናፊ እንጂ ተሸናፊ አትሆኑም። ኢየሱስን ብላችሁ ድል እንጂ ተነሽ አትሆኑም፣ ተሸናፊ አትሆኑም። ኢየሱስን ብላችሁ አሸናፊ እንጂ ተሸናፊ አትሆኑም። ለምን ካላችሁኝ ብልጫ ያለው ስም ስለሆነ፣ ይህ ስም አቅም ያለው ስም ስለሆነ፣ ይህ ስም ጉልበት ያለው ስም ስለሆነ፣ ይህ ስም የማይገዛለት ስለሌለ፣ ይህ ስም የማያሸንፈው ስለሌለ። በምድር ላይ እኮ ስም ያላቸው ስልጣን ያላቸው ሰዎች ከነሱ በላይ የሆነ ሰው ሲመጣ ዝቅ ይላሉ፣ ይንበረከካሉ። ለምሳሌ 10 አለቃ የሆነ ሰው 50 አለቃ ሲመጣበት ዝቅ ይላል፣ እጅ ይነሳው። እኔ 10 አለቃ ነኝ እጅ አልነሳም ቢል ይቀጣል። ኢየሱስ የሚለው ስም ግን ከዛ ሁሉ በላይ ነው። ምድር ላይ ካለው ስልጣን በላይ ነው። ምድር ላይ ብቻ አይደለም፣ በሰማያት ሁሉ ላይ አቻ የማይገኝለት ባለስልጣን፣ ኃይል ያለው ስም፣ ጉልበት ያለው ስም፣
ይህንን ስም ስትጠሩ የማይሸነፍ የለም። ጉልበቱ የማይርበደበት የለም። ይህንን ስም ስትጠሩ አጋንንት መቀመጥ አይችልም። ይህንን ስም ስትጠሩ በሽታ መቀመጥ አይችልም። ይህንን ስም ስትጠሩ መርገም መቀመጥ አይችልም። ይህ ስም ኃይል ያለው ስም ነው። ስለዚህ የሚበልጥ ስም ከእናንተ ጋር አለ። የዛሬ መልእክት ይሄ ነው። የሚበልጥ ስም ከእናንተ ጋር አለ። የሚበልጥ ስም አብሯችሁ ወክ ያደርጋል። የሚበልጠው ስም ከእናንተ ጋር ይንቀሳቀሳል። የሚበልጠው ስም አብሯችሁ መስሪያ ቤት ይገባል። የሚበልጠው ስም አብሯችሁ ቤታችሁ ይገባል። የሚበልጠው ስም አብሯችሁ ሰፈራችሁ ይገባል። የሚበልጠው ስም ታሪካችሁ ይቀይራል። የሚበልጠው ስም አይለወጥም ያላችሁትን ነገር ይቀይራል። ኢየሱስ ጌታ ነው። ዛሬ አሁን የምፈልገው እንደዚህ እንድትሉ ነው። የከበዳችሁ ነገር ላይ የሚበልጠውን ስም እንጠራበታል። ኢየሱስ ጌታ ነው። መጽሐፍ ሲናገር እንደዚህ ይላል፣ ሸክም የከበደ ሁሉ ወደ እኔ ይምጣል። ወደ እሱ መጥታችኋል ዛሬ። ስለዚህ ጥሩት። ምንድን ነው የከበዳችሁ ነገር ላይ ጥሩበት ኢየሱስ። ያቃታችሁ ነገር ላይ ጥሩበት ኢየሱስ። የተዘገባችሁ ነገር ምንድን ነው? ጥሩበት ኢየሱስ። የዛን ሰዓት መልቀቅ ይጀምራል። የዛን ሰዓት መሸነፍ ይጀምራል። የዛን ሰዓት መርበድበድ ይጀምራል። ሃኒቫኒያስ አልከፈትም ያለ ደጅ እንኳን ቢሆን ይህንን ስም ሰምቶ መቀመጥ አይችልም። አልለቅም ያለ አጋንንት እንኳን ቢሆን ይህንን ስም ስትጠሩበት መቀመጥ አይችልም። ለምን ካላችሁ አቅም ያለው ስም ስለሆነ፣ ኃይል ያለው ስም ስለሆነ። እነዚህ ሰዎች ከአቅማቸው በላይ ነው የተደረገው። ስለዚህ ብዙዎቻችሁ ቤት ይሄ ሊሆን ስለሆነ እንዴት ተደረገልሽ ስትባይ፣ እንዴት ሆነልህ ስትባይ ኢየሱስ ይህንን ያደረገ የሆነ ዘመዴ አይደለም ያደረገልኝ፣ የሆነ የማውቀው ሰው አይደለም ይህንን ያደረገልኝ፣ የሆነ ከኔ ጋር ዝምድና ያለው ሰው አይደለም ይህንን ያደረገልኝ። ዲቫኒያስ እስከ ዛሬ አልከፈትም ያለኝን ደጅ የከፈተልኝ ኢየሱስ። አኒቫኒያስ ሶፕራ ዲቫኒያ ሐኪሞች የሰጡኝን ስም የቀየረልኝ ስም ኢየሱስ። የሞተውን ያስነሳልኝ ስም ኢየሱስ። እንዴት አደረክ መባል አይቀርም። እንዴት አጋንንት አስወጣ መንገድ ላይ መባሉ ስለማይቀር፣ እንዴት ሰው ባንተ እጅ ተፈወሰ መባሉ ስለማይቀር፣ እንዴት ይህንን አደረክ ስትባል ኢየሱስ። ኢየሱስ ከኔ ጋር ስላለ ነው። ኢየሱስን ስጠራ ነው የተፈወሰው። ኢየሱስን ስጠራ ነው ቀና ያለው። ኢየሱስን ስጠራ ነው የጎበጠው ቀና ያለው። ኢየሱስን ስጠራ ነው ሽባው የዘለለው። ኢየሱስን ስጠራ ነው እማትወልደው ማኅፀን የለመለመላት። ሃሌሉያ! ኢየሱስን ጠርተን ነው ብዙዎች ታምራት የሆነላቸው። ብዙዎች ያለቅሱ የነበሩት የሳቁት ኢየሱስን ብለን ነው። ኢየሱስን ጠርተን ነው። የእኛን ስምማ ብንጠራ ከሰፈር አናሻግራቸውም። የእኛን ስም የሆነ ባለስልጣን ስም ብንጠራ ከሰፈር አትወጡም። የኢየሱስን ስም ጠርተን ነው ዓለም እንዲሰማችሁ የሆነው። የኢየሱስን ስም ጠርተን ነው እንድትሻገሩ የሆነው። ኢየሱስን ጠርተን ነው የተሰበሰባችሁት። ኢየሱስንማ ባንጠራ አትመጡም ነበር። እንድትመጡ ያደረጋችሁ ኢየሱስን ስለጠራን ነው። ኢየሱስን ስላለን ነው የመጣችሁት። ይሄ ስም ደግሞ ዛሬ በቤታችሁ ታምራትን ያደርጋል። ይሄ ስም ዛሬ በነገራችሁ ላይ ታምራትን ያደርጋል። ምንድነው አበቃ ያላችሁት ጉዳይ ላይ ኢየሱስን እንጠራለን። አይሁንም ያላችሁት ጉዳይ ላይ ኢየሱስን እንጠራለን። እሱን ስንጠራ የሞተ ይቀሰቀሳል። እሱን ስንጠራ ያበቃለት ነገር ተስፋን ያገኛል። እሱን ስንጠራ አይሆንም ያለው ነገር መሆን ይጀምራል። ኢየሱስ ጌታ ነው። ከጎናችሁ ያለውን ሰው ያዛርጉትና እንደዚህ በሉት፣ እኔ የምጠራው ስም አለኝ በሉት። ብርቱ ስም አለኝ በሉት። የማይደክም ስም አለኝ በሉት። የማይሸነፍ ስም አለኝ በሉት። የማይረታ ስም አለኝ በሉት። ያለው ሰማይ ይህ ስም ኢየሱስ ይባላል። ይህ ስም ኢየሱስ ይባላል። ይህ ስም ኢየሱስ ይባላል። ነገር የሚቀየርበት ስም፣ ተስፋ የሚለመልምበት ስም፣ ጠዋት ቀን እንድናገለግል የሚያደርግን ስም ይሄ ስም ብቻ። ደክሞናል ስንል የሚያበረታን ስም፣ አቅም የለንም ለማገልገል ለመቆም አቅም የለንም ስንል እኔ ከእናንተ ጋር ነን የሚለን ስም አለ። አሊቫ ሲሰራ የሚያስደስተን ስም አለ። ሲያደርግልን ደስ የሚለን ስም አለ። ካኒቫኒያ ሶፕራላቫኒያ ጀልታኒዮስ ኢየሱስ እግዚአብሔር ያለ ልክ ከፍ ከፍ ያደረገው ስም፣ ከስም ሁሉ በላይ ስልጣንን የሰጠው ስም ነው።
ይህንን ስም እንጠራለን። ይህንን ስም ስንጠራ ነገር ይቀየራል። ይህንን ስም እንጠራለን፣ የሞተ ይቀሰቀሳል። ይህንን ስም እንጠራለን፣ ባዶ የሆነ ነገር ይሞላል። ይህንን ስም እንጠራለን፣ አይሆንም የተባሉ ጉዳዮች ይሆናሉ። ኢየሱስን እንጠራለን፣ ማስረጃ የተሰጣቸው ጉዳዮች ማስረጃቸው ይቀየራል። ኢየሱስን እንጠራለን፣ አትወልዱም የተባላችሁ ትወልዳላችሁ። ኢየሱስን እንጠራለን፣ አትፈወሱም የተባላችሁ ትፈወሳላችሁ። ማስረጃ የተሰጠው ጉዳይ ያን ያለው ባሪያስ የሰውዬ ሽባ እንደነበር ማስረጃ አላቸው። ብዙዎች ያውቁታል። በዛ ሲመላለሱ ሲገቡ ሲወጡ ያውቁታል። ስለዚህ እንዴት አደረጋችሁ? ይሄንን እናንተ እኮ አሳ አጥማጆች ናችሁ። እናንተ የተማራችሁ አይደላችሁም። እናንተ መምህራኖች አይደላችሁም። እናንተ እውቀት ያላችሁ ሰዎች አይደላችሁም። ግን እንዴት አደረጋችሁ? ነገ መባላችሁ ስለማይቀር እንዴት ይህንን አደረጋችሁ? ነገር ሆነልህ። እንዴት ነገር ያንተ ነገር እንዴት ውብ ሆነ ብትባሉ አንድ ያደረገልኝ ስም አለ። አንድ የሚነግራችሁ ነገር አለ። ስሙኝ፣ የሚነግራችሁ ጉዳይ አለኝ። ይህንን ያደረገልኝ ኢየሱስ የሚባል ስም ነው። ይህንን የሰራልኝ፣ ይህንን ያደረገልኝ ኢየሱስ የሚባል ስም ነው። ተስፋ የተቆረጠበትን ጉዳይ ተስፋው እንዲለመልም ያደረገልኝ አንድ ስም አለ። ስሙኝ ኢየሱስ ይባላል። አሜን አሜን። አይሆንም የተባለን ጉዳይ ያደረገልኝ ስም ኢየሱስ ይባላል። ኢየሱስ ይባላል። ነገ እንዴት ብላችሁ ታመሰግናላችሁ ብትባሉ ይህንን ያደረገልኝ ሰው አይደለም፣ ይህንን የሰራልኝ የሆነ የማውቀው ኮኔክሽን ያለኝ ጓደኛዬ ቤተሰብ ያቀም ስላለው አይደለም። ይህንን ያደረገልኝ ኢየሱስ ኢየሱስ። በእኔ ህይወት የሚታይ አንድ ስም አለ። በእኔ ህይወት ደምቆ የሚታይ ዮናስን የጀርባውን ፍቅ እንደ ሎተሪ ብትፍቁት የሚታይበት ስም አለ። ያ ስም ምንድን ነው ካላችሁ ኢየሱስ ይባላል። የዮናስ ትልቁ የመቆሙ ምክንያት ኢየሱስ ይባላል። ቆሞ የማገልገሉ ቆሞ የመቀጠሉ ተስፋው የመለምለሙ ምክንያት ኢየሱስ ይባላል። ነገ በእናንተ ህይወት ሰው ጀርባችሁን ቢፍቅ እንደ ሎተሪ የሚታይ አንድ ስም አለ። ጀርባችሁ ላይ ሲታይ ኢየሱስ ኢየሱስ። ማን አደረገላት ቢባል ኢየሱስ። ማን ዳራት ቢባል ኢየሱስ። ማን ነገሯን አለመለመ ቢባል ኢየሱስ። ማን የሞተ ነገሯን ቀጠለ ቢባል ኢየሱስ። አረ ኢየሱስ በሉ እስኪ አንድ ጊዜ ኢየሱስ። በታላቅ ድምፅ ኢየሱስ በሉ እስኪ ኢየሱስ። አይሆንም የተባለን ጉዳይ ያደረገ ማን ነው ቢባል ኢየሱስ። የተዘጋን ምዕራፍ የከፈተ ስም ማን ነው ቢባል ኢየሱስ። አበቃ የተባለን ነገር ያለመለመ ማን ነው ቢባል ኢየሱስ። አታገለግሉም የተባለውን አገልጋይ ያደረገ ማን ነው ቢባል ኢየሱስ። የሚናገረው ስም አለ። ለብርቱ ምንጮለት ስም አለ። ማነው ቢዝነሷ እንዲባረክ ያደረገ ቢባል ነገሯ እንዲባረክ ያደረገ ቢባል ኢየሱስ። ሃኒቫኒያ ኮፕራቲቫኒያስ ሙጠምጢም አሰርተው እንዴት በለጠች ቢሉ ኢየሱስን ይዘሽ ነው የበለጥሽው። ሙጠምጢማቸው ባዶ የሆነው ኢየሱስን ስለያሽ ነው። የሰሩት ድግምት አንቺ ላይ ያልተሰራው ኢየሱስን ስለያሽ ነው። ድግምታቸውን ከንቱ ያደረገልሽ ስም ኢየሱስ ይባላል። ማርካቸውን ያፈረሰልሽ ስም ኢየሱስ ይባላል። እንደነሱ ሐሳብማ ባዶ እጅሽን እንድትወጪ ነበረ። ባዶ እጅሽን እንዳትወጪ ያደረገሽ ስም ኢየሱስ ይባላል። ነገርሽን ያለመለመ ስም ኢየሱስ ይባላል። ሃኒቫኒያ ኮሳፕራዲቫኒያ ቤትሽ በሰላም እንዲሞላ ያደረገ ስም ኢየሱስ ይባላል። ሃኒቫኒያስ እንዲደፈርስማ የሚፈልግ ብዙ ነው። ሰላም እንዲያጣማ የሚፈልግ ብዙ ነው። የሚሮጥ ብዙ ነው። ሌሊት የሚሮጥ ብዙ ነው። ሌሊት የሚሮጡትን ምክራቸውን ያፈረሰልሽ ኢየሱስ። ሃኒቫኒያ ኮፕራላቫዲያስ ነገ አንቺ ቤት ምስጋና መምጣታቸው አይቀርም። እንዴት ሆነልሽ ሲሉ ኢየሱስን ይዤ ነው። ብዙ እኮ ሞክረናል። ብዙ ዶሮ ጥለናል። ብዙ ነገር አሰርተናል። ያ ያሰራነው እንዴት ከንቱ ሆነ ቢሉሽ ኢየሱስን ይዤ ነው። ሃኒቫኒያስ የሆነ የያዝኩት ዘመን አይደለም፣ የያዝኩት ጓደኛ አይደለም፣ የያዝኩት ኢየሱስን ስለሆነ እንድትወጥ እኮ ተራራ ጫፍ ላይ ወስደን ነበር። እንዴት ቀጠልክ ቢሉኝ ኢየሱስን ይዤ ነው። ሃኒቫኒያስ እንድትሞት ጉድጓድን ቆፍረን ነበረ። እንዴት ጉድጓዱ ተደፈረል ቢሉኝ ኢየሱስን ይዤ ነው። ኢየሱስ ከኔ ጋር ስላለ አሊካት ያሞቫኒያስ ዛሬ ከነገ ጩኸት ድምፅ እንሰማለን። ሞተች የሚባል ድምፅ እንሰማለን ብለን ስንጠብቅ ጭራሽ የመዝሙር ድምፅ እንዴት ሆነ ቢሉ ኢየሱስ የሚለው ስም ቃልች የሞት ቅዱስ የተቀየረው ኢየሱስን ቃልች ምክራቸው የፈረሰው ሆኖም ሳጥም ስላለው አይደለም። ኢየሱስ የሚለው ስም
ጠርቼ ነው። ቤቴን የቀጠለው ኢየሱስን ጠርቼ ነው። ነገሬን የለመለመው ኢየሱስን ጠርቼ ነው። አንድ ሰው ኢየሱስ ይበል እስኪ።